ትምህርት ጊዜ ስላላቸው በተማሩት ዕብራይስጥ ቋንቋ እናገራለሁ። አብኬድ አላብ ራሻ ወሰይጣን ያዕሞድ አል የሚኖ በቀኙ በኩል ሰይጣን ይቁም ይላል። ሰይጣን ይከሰው ዘንድ በስተቀኙ ቆሞ ነበር ካለው ሌላ ይሄኛው ደግሞ እንደዚሁ ነው። በላዩ ኃጢአተኛን ሹም ሰይጣንም በቀኙ ይቁም በሚል ቃል ይናገራል። መዝሙር 109 ቁጥር 6 ላይ በላዩ ኃጢአተኛን ሹም። የሚገርም ነው። በላዩ ኃጢአተኛን ሹም ሰይጣንም በቀኙ ይቁም። ከእግዚአብሔር ከሆነን ዓለም በመላው በክፉ እንደተያዘ እናውቃለን። በአረበኛው ነዓሎም አነና ናሕኑ ሚነ ኢላህ ወልዓለመ ኩሉሁ ቀድ ወዲአ ፊ አልሸሪ ይላል። ሸር የሚለው ቃል ሸረኛ ብለን ከዚህ በፊት አንዳንድ ክፉ ሰዎችን ወይም በክፋት በጣም የበሰሉ ወገኖችን እሱ ሸረኛ ነው የምንለው። ሸር የሚለው ከአረበኛ የመጣ ቃል ነው። እዚህ ጋር አልሸረሪ ይላል። ሸሪ ይላል። ሸረኛ ነው። እንግዲህ ይሄ የሸር መንፈስ ከእግዚአብሔር እንደሆነ ዓለም በመላው በሸረኛ መንፈስ እንደተያዘ እናውቃለን ማለት ነው። የአረበኛውን ወደዚህ ስትወስደው በሸረኛ መንፈስ በክፉ መንፈስ እንደተያዘ እናውቃለን። የሚገርም ነው። በላዩ ኃጢአተኛን ሹም ሰይጣንም በቀኙ ይቁም ይላል። የተረገመ ትውልድ በክፋት የበረታ ለአምልኮት የማይመች ፈሪሃ እግዚአብሔር የጎደለው አምላክን የማይፈራ በመጥፎ ሐሳብ የሚሄድና በመጥፎ ጎዳና ውስጥ ምርጫው የሚያደርግ ለሌሎች ምቀኝነትንና ክፉ ተንኮልን ከክፉ ንግግር ጋር መግለጽ የሚችል አይነት ሰው ክቡር ዳዊት እንዲህ ይለዋል፣ በላዩ ኃጢአተኛን ሹም ሰይጣንም በቀኙ ይቁም። ለምን? ኃጢአተኛ ከተሾመ እድሉን ይሰብረዋል፣ ሕይወቱን ያጠፈዋል፣ ኑሮውን ያበላሻል፣ ዘመኑን ያከስራል፣ ቤቱን ያወድማል፣ ያራቁተዋል፣ ያሳድደዋል፣ ይገለዋል። ስለዚህ ምን ይሁን? በላዩ ኃጢአተኛን ሹም አለ። ሰይጣንም በቀኙ ይቁም። የተረገመ ትውልድ መገለጫው እንዲህ ነው። እንግዲያው ታዲያኛ በ60ዎቹ ዘመን በማርክሲስት ሌኒኒስት ተመርተን በነበረበት ወቅት የተሾሙብን የሰዎች አይነት ምን አይነት ነው ብለን ስንፈልግ የሚነጥቁን፣ የሚቀሙን፣ የሚያሳድዱን፣ የሚያስሩን፣ የሚገሉን፣ የሚገርፉን፣ እጅና እግር አስረው ወደ ውጪ የሚጥሉን፣ የሚያቆስሉን፣ ቁልቁል ዘቅዝቀው የሚገርፉን፣ ውሃ ውስጥ ነክረው የሚቀጠቅጡን አልነበሩምን? አብዮት ያፈራቸው የማርክሲስት ምሁራኖች እንዲህ አይነት ትውልድ አላሰለጡንም? አላሰለጡንም። የሚያስርቡን፣ መርዝ የሚሰጡን፣ በመርዝ የሚገሉን አላሰለጡንም? ልዩ ልዩ የእስር ግፍ የሚፈጽሙብን፣ እግር ተወርች አስረው ቁልቁል ዘቅዝቀው የሚገርፉን አልነበረም? በላዩ ኃጢአተኛን ሹም ሰይጣንም በቀኙ ይቁም። ይህ ቀኝህ ሲያዝ ቀኝህ ክፉን ይሰራል፣ ቀኝህ ርግማንን ይሰራል፣ ቀኝህ ደምን ያፈሳል፣ ቀኝህ ውድቀትን ይጠራል፣ ቀኝህ ሞትን ያበዛል፣ ቀኝህ ያሳድዳል፣ ቀኝህ ሽማግሌዎችን አባቶችን ያዋርዳል፣ ቀኝህ አደገኛ ይሆናል። እንዲህ ባለ ሁኔታ ውስጥ አድገህ ጎልብተህ ሽማግሌ ስትሆን ደግሞ በላዩ ኃጢአተኛን ሹም ሰይጣንም በቀኙ ይቁም የተባለው እርግማን በአንተ ይደርሳል ማለት ነው። ስለዚህ ይሄ ጠቋር ቀኝ የሚይዝ ነው። ዳዊትም ቀኙ በተያዘበት ጊዜ ከ70,000 በላይ ሕዝብ ሞቷል።
በኦርና አውድማ ላይ መስዋዕት አቅርቦ ጌታ ሆይ እኔ ነኝ የበደልኩት ህዝቡ አይደለም እባክህ ማርልኝ ብሎ መልአኩም መጥቶ መቅሰፍት በቃ ብሏል። መቅሰፍት በቃ እግዚአብሔር በቃ ይበለን። በረሃቡም በችግሩም በጠኔውም በበሽታውም በቃ ይበለን። በስደቱም በረከት በማጣቱም በውድቀቱም በመነካከሱም በመበላላቱም በቃ ይበለን። በመለያየቱም በዘር ተበታትነን በመፋጀቱም በጥላቻ በመተያየቱም በቃ ይበለን። አሁን እኮ እርስ በርስ